እንዴት ያንኳት ሰዓት መግደል ያቅታል? እኔ ገጀራ ልስጥ ይዘግባ እያልኩ ነበር። ለምን አልተቀበልከኝ? ዳኛው እኮ አይቻልም ብሎን ነው። እሺ መሀል ሜዳ ላይ ምን አይነት አብዶ ነው የሰራው? አብዶ ነው አንተ ራስህ አብደ ነው ወይስ ሰፈር አብዶ በረንዳ ነው? አልገባኝም። እኔ ሲጀመር ዛሬ አንተ ምሳ አትበላም። ለምን? ቅድም ሙራት ሎጭ ይበላህ እንደ አይበቃህም? ደግሞ ያ7 ቁጥሩ 4 ይልጧል። ሙዝ ምቶን ገምጧል። የመታው ኳስ ራሱ እኮ እስካሁን ጥጉን ይዞ እያነባ እያለቀሰ እኮ ነው። በቦክስ ነው እንደ መታው ነው? በጥፊ ነው ወይስ በኩርኩም ነው? እኔ እንዳመተው ምከረው ብዬ ነው አይደል ያስገባው? አዎ እሱማ የጫማ ክር ራሱ እንዴ ነው እየተፈታ ስሬ ስታስረው የነበረው። እኔ ግን ሳትገባ በፊት የጫማ ክር እንዳይፈታ ልፍረድበት ብዬ ነበር። አንተ ግን አትሰማም። ያውላ ኳስ ተሻምቶ ራሱ አንተ አልገጨም። አንተ አገጫ ሲጀመር አንተ አትገጭም፣ ቋጣሪ ነህ። ኧረ ኮች ቀጣይ ያስተካክላል። ስንት ባዶ ጎል ነው የሳትከው ነው አንተ። ቤትና ዕቃ ሳታሟላ አታገባም ነው ኳስ። አልገባኝም። እኔ ደግሞ እግርን ታጥበህ ገባ እያልኩ ሳትታጠብ ገብተህ ማለት ነው። እንዳያነው ኳሷ ለአንድም ሰከንድ እግር ስራ አልቆየችም እየሸተታት። ኧረ አይሸትም አይደል? አይሸትም። ደግሞ ኳሱን ራሱ እንዴ ነው ከአንገል ጋር አጋጨው። እንደዛ አጋጭተው ኢንሹራንስ አይደለም በራሱ ወጪ ነው የምታሰረው። ኳስ ራሱ ሰንጥቃል ብዙ ጊዜ። ስንጥቁ ነው ማን ነው የሚያስደፍንልህ? ቲሙ በጀት እንደሌለው ታውቃለህ አይደለ? አንተ ግን ይሄን ሁሉ ያወቅ ኳሱን አነጥራለሁ ብለህ ስንቴ ነው የተቀመው? ያለ ኮረሪማ አይነጥርም። ኮረሪማ ይዘገባ እያልኩ አንተ ግን እኔ የምለውን ነገር አትሰማኝም። ሲጀመር ባትገባ ነው የሚሻለው። ያን ሁላ ኳስ ራሱ ፎሪ ከምታወጣ እኮ ቡሌ ብታወጣ ኖሮ ማለት ነው ይሄኔ ባራበህ ነበር። ሁለተኛ አንተ እዚህ ቲም አትጮትም አትገባም። ነገር ፍቅር አድርሽልኝ አለሽ አለው በይ ካሎ አለሽ ገብርኤልን አሁን ስለ አዶናይ ነው ማወራው ካልሽ ሰው እንዴት በዚህ ልክ መልካም ይሆናል? እኔ ሙዚቃው እቺ ቅዳሜ የምትለው የአዶናይ ስም ተረባ ያለችበት ሙዚቃ ማለት ነው ከገጠር ግባ በፊት ነበር የተሰራችው። ያው ፌም ስለምፈልግ ምናምን እሱ ፌመስ አድርግ እና እንደዛ ተርቢው እንኳን ገብርኤልን ምን አይነት ሰው እንደሆነ በእርግጥ አስፈቅጄው ነው የአፕሎድ የተደረገው። እንዴት ሰፖርት እንደሚያደርገኝ ምናምን ዛሬ የሆነ ሽቀላ አሸቀለኝ ምናምን አብሮኝ ስቴጅ ላይ ወጥቶ ምናምን በጣም አድርጌ ነው የማመሰግነው። ገብርኤል ምርጥ ሰው እንኳን አወቁ ወንድም ተላ አድርሽልኝ ገብርኤልን ኒካሪልኝ ተጽፏል። በጣም በደማቁ ተጽፏል። በቀን 3 ቪዲዮ ይሰራበታል በእኔ ሙዚቃ ገና ሳይታወቅ። ይሄ ሰው አሁን ሰው ነው ማርያምን ሰው ነው ማርያምን ይችላል ገብርኤል እናስ ባዶኒ ስም እንወዳለን። እኔም ወዳችኋለሁ። በጣም ነው የማመሰግነው። የምወደውሽ ዘፈኑን እየሰማችሁ ደግሞ አብዬ የእውነት ቢሾራር አይደለም። ይኸውልህ ምን መሰለህ አይኔ እንደዚህ ይመቻል። አንተ እያያት አይደለም እንዴ? ምን አንተ ራሱ እያያት አይደለም? ጸብ ነው የፈለከው? አዎ ጸብ ከፈለክና ሎኬሽን ላክልኝ ዛሬ ነገ ሳትልና። የምን ሎኬሽን? እዚህ አንድ ያለሁት አንተ ላይ በላሃለሁ እንዴ? አይበላሃለሁ ለጨርህ። ምንድን ነው የምትለው? ተነስ እዚህ ጋር አይቻልም። በጫማ አይቻልም። እናትህ በእግር አይቻልም። እንዳያ በእግር አይቻልም። እንትን በል ተነስ። እዚህ አትንፋቀቅብኝ። በእግር አይቻልም። ተነስ። ህይወት ላንተ ምን አስተማረች? የፈለገ በረበ አይያይጅም ህይወትና ተስፋ ምኞት አችሎም እንደ አንተ እችላለሁ ይላል እንዴ? ላሳየክ ነው። አሬ አይችሉም ባክህ። እናቴ ደግሞ ትችላለህ። ላሳየክ እናቴ ምን ትችላለህ? ላሳየክ ሃይ፣ እንዴት ዋላችሁ? እንዴት አደራችሁ? እንዴት አመሻችሁ? ዛሬ ሌላ ራፍ አዘጋጅቻለሁ። ጀማሪ ነኝ። ብዙ ቅስሜን እንዳትሰብሩት እሺ። ቴንክ ዩ በጣም ያ ሰምቶ እንዳልሰማ አይቶ እንዳላየ እርምጃዬ እንደዛ ከሰው የተለየ የምንቀሳቀሰው ባላየ ድራማና ወሬ ከኔ ጋር አልሄድም። በርቃርቆ ፈጥሮኛል ልቤ አይቀየርም። እኔ ከሱ ውጭ ማንንም አልፈራ። የዋህነት አይቶ መስያቸው ፋራ እኔ ዘረርኳቸው በተራ በጥይት አይደለም በንጹህ ልቦና። አሁን በእኔ ዘመን እሱ ነው እርድና። ሰምቶ እንዳልሰማ አይቶ እንዳላየ እርምጃዬ እንደዛ ከሰው የተለየ የምንቀሳቀሰው ባላየ የራሴ ግጥም ነው። አይ ግጥም እና ረድኤት
ቴንክ ዩ አረ በእግዚአብሔር እንዳንሸንፍ እኔ አሁን ምንድነው የምናደርገው? እኔ አላውቅም። እንቀጣታለን። የሆነ ደስ ያላችሁን ነገር ደስ ያለኝን እንቀጣሻለሁ፣ ደስ ያለሽን ትቀጫለሽ። ኦኬ እንቅጣው እግዚአብሔር እንቅጣው። ዲል ዲል እስካሁን ካፍሽ አልወጣም። ዲል የሚለው ቃል እሺ ዲል በስንት ነው ቅጣት ግን? ከ20 ሺህ በታች ከሆነ እንቀጣጣለን። ኦኬ ፐርፌክት 20 ሺህ እንዳይገባ ፕሊዝ። እንዴት ነውና ሙዚቃ ኢንዱስትሪው እንዴት አየሽ? ያስፈራል። ያው ተቀናቃኛሉ ምናምን ከባድ ነው። ተቀናቃኛሉ እኛን እንደዚህ ማለት ያለብን አዳዲስ ተቀናቃኝ እየመጣብን። ግን እስኪ ማስተካከል ያለብኝን ነገር ንገረኝ። አይ በጣም ጸደም ስፔሻሊ ሁለተኛው ማርያም በቃ the lyrics the flow ምናምን በጣም ያበደ ነው። የመጀመሪያው እንደውም ትንሽ አፋልሰሻት ነበር። ጉማዬ ገረ እዚህ ያስተላ ነበር እንዴ አንተ ቪዲዮ በእግዚአብሔር አታሳቀኝ። ማርያም ነው በጣም ራስሽን እያሻሻልሽ ነው። የወደፊት የኢትዮጵያን ሂፕ ሆፕ አንቺ እንደምትረከቢው ተስፋ። እሺ አመሰግናለሁ። ትሪፕልን ተጠቀሙትና እናሸንፋው። ኦ ማይ ጋድ ሻብዞ አንግስ ወደም በቃ ዛሬ ሳንቀጣጣ ቀርተናል። ያ ይሄን ብቻ ነው የምንጫወተው። ይሄን ብቻ ነው የምንጫወተው። ያ ሽዋይስ አዎ ኔ ሽዋይስ ባይስ ነው ምን ማለት ነው? ሽዋይስ አራት ደብሯት ነበር እያሉ ነው። ደብሮሽ ነበር? ያው ትንሽ ቁጭ ብዬ ነበር ቆዝሜ። ያ እሺ ግጥም እኮ አሪፍ ነው ለድብርት። ግጥም አሪፍ ነው ለድብርት። ያ ትገጥማለሽ? እገጥማለሁ። ደስት ግጣውን አጣም ደስት ከመማ አረኛ ቀጥል። ታለንት ምንድነው? እኔ ዲያስፖራ ጸጉር መቁረጥና እንትን ዘፈንም እችላለሁ። ባለፈ ዲጂ ሳይቆረጥ ሄዳ እናቴ ተመት ያለው ቆርጬው ማለት ነው። ልቆርጠውትን ማብራት ሄዶ ማለት ነው። እዛ መተት ቆርጠኛል ምናምን ብሎ ተውሱን ቀጥሎ ወደ ዘፈን። እሺ ቴክስት ላሳይ ከፈለ አረዝ ቀጥሎ ወደ ዘፈን አላቋረጥ ዝምር ሳላይ እንዲህ ነበር በር አጭን እንትን ኢንስታግራም ላይ አወራ ላሳይ። ሰውዬው ቀጥሎ ዘፈኑ ተውሱ የዲጂ እኮ አለን ቀይር እንትን ነበር ቀይር ብር በቃ ብራዘር አንተ ቀስ እያልኩታ ቢት ስለሌለው እኮ እናቴ ደግሞ በቢት የሰራው ላሳይ። ዓለም ይጂ ሶራል በቢት የሰራው ስብለው ጣበዚ። እሺ ለምን ትመታኝ? ሳላይ ላይ እኔ እኮ ሳስጠን ነው ጭንቅላቱ ያበጠ ልጅ አለ እኮ እውቀት በዝቶበት እኮ። ከዛ እናትየው በበረዶ ልሻትል አይሆንም ብዬ እኔ ራሴ በኬሚስትሪ ነው ያሸውለት። እንዴ ጎበዝ አስጠኝ ነው ማለት ነው ማለት ነው አይደለም ጋጂ ነኝ እንጂ የሆነ ጊዜ ምን ተፈጠረ መሰሉ? እኔ ማስጠናትን ልጅ እናትየዋ ቆንጆ ሹሩባ ሰርታ ላከቻት እንድታጠና። ልጅቷን በጣም አስጠነቻት። ሹሩባ ነው የተፈተው። ይገርሙታል። እኔ ያስተማረን አስተማሪ ራሱ እኔ ጧት ያስጠናሁት ነው ከሰዓት ገብቶ የሚያስተምረን። የትምህርት ቤታችንን ዘበኛ ራሱ 2 ሳምንት አስጠናሁት። አሁን የትምህርት ቤቱ ዳይሬክተር ነው። ይገርሙታል። እንዴ የኖርኩበት ሙያ ነው በለኛ አልኩት እኮ እኔ ጥላውን ገዘዘን ሳይቀር እኮ እንትን ግጥም እኮ አስጠንቼዋለሁ። ከዛ ይሄን ሰምቶ ነው አይደበብ አይመጣም። አሁን ቢዚ ነኝ ተረጋጋ ብዬ 7 ወር ደጅ አስጠናሁት። ከዛ በኋላ አስገብቼ ፈቅጄ ፈቃደኛ ሆኜ ዜማ አስጠናሁትኝ። የጥቅምት አበባን ማለት ነው። እንትን አጠና የሚባለውን እንጨት ራሱ ያውቁታል እንዴ? አውቀዋለሁ እንዴ እኔ ነኝ አስጠናሁት። ከዛ የሆነ ሰውዬ መተው አጠና አላለሁ ብለው አጠና አሉት። ስሙ አጠናው ነው ቀረ ማለት ነው። እስካሁን ያንገበግበኛል። እኔ ሰውዬውን ባገኛቸው እኔ ባጠና ማለት ነው
ቅጥጥጥ ነበር ማድረግ። ማን ባጠና? አይዞህ አሁን እሱን ተወውና ልጅህን እንዴት አድርገህ ነው የምታስጠናት? ጋሼ እኔ እንኳን ብዙ ማስጠናቸው ልጆች አሉ። በጣም ቢዚ ነኝ። እኔ ሰሞኑን ራሱ 7000 ዶሮ ነው ያስጠናሁት። 7000 ዲግሪ ጭነውልኛል። እውቀቱ እኮ ችሎታው እኮ አለኝ። ቢዚ ነኝ ነው። እንደውም ራሱ አመጣሽ ልጅ ተዋወቂ። እንዴት ነሽ? አዲስ ወስጠኝሽ ነው ተዋወቂ። ጋሼ እሷን ነው ማስጠና። እሷ ነች ልጆት? አዎ ምን እሷን ከሆነ ጋሼ በሳምንት 6-7 ቀን አላስጠናለሁትም። እንደውም እኔ በደንብ እንድታጠና ቤት ውስጥ እርሶም ሆኖ ሌሎች ሰዎች በማያገኙበት ሰዓት ባስጠናት አሪፍ የተሻለ እውቀት መግባታለሁ። እንዴ አንተ ብቻ እንደዛ አስጠናልኝ እንጂ እኔም ሆንኩ ማንም ሰው ቤቱ ዝር አይል። ጎበዝ ጋሼ ጎበዝ። ይኸውልህ እኔ ቃል ምገባሉት ነገር ቀጣይ ዓመት አንደኛ ትወጣለች። ከዛ በሚቀጥለው ዓመት ኮሌጅ ትበጥሳለች። ከዛ ትወልዳለች።